ወንድሜ ሰላም ነው? ከባህር እየመጣሁ ነበርና በእግሬ መንገድ ጠፍቶኝ ነበር። ወደ ጅዳ እየሄድኩ ነበርና መንገዱን ታሳየኛለህ? በየት ነው የመጣው? ምንድነው? አማራ ነህ? ኦሮሞ ነህ? ትግሬ ነህ? በየት ነው የመጣው? ከየመን ድረስ በእግሬ ነበርና የመጣሁት። ትንሽ ተምርና ውሃ ይዤ ነበር። ከዛ መንገድ ላይ ያለቀብኝ። ውሃ ካለ ትተባበረኛለህ? ውሃ ምግብ ባይኖርም ችግር የለም። ውሃ ካለ ተባበረኝ። በጣም ነው ደስ ያለኝ ደግሞ አንተ ስላገኘ። በእውነት ሀበሻ የሚባል ነገር አላገኘሁም ነበር እስካሁን። እና ምንድነህ? አማራ ነህ? ትግሬ ነው? ኦሮሞ ነህ? ግባ፣ ችግር የለም። ምግብም አለ እንዳታስብ ብራዘር። ምግብም አለ፣ ውሃ ምናምን አለ። እዚሁ ታድራለህ ምናምን፣ ችግር የለም። እኔ በዚሁ ስራ ፈላልግልሃለሁ፣ ችግር የለም። ግባ። ወይኔ ወንድሜ በጣም ነው የማመሰግነው። እሺ የምር ሀበሻ ስላገኘሁ የሀገሬን ሰው ስላገኘሁ በጣም ደስ ብሎ በጣም ርቦኝ የነበረው መንገድ ላይ የሚገርምህ ሶስት ሳምንቴ ነው መጓዝ ከጀመርኩ ሀበሻ አላገኘሁ ነበር እና በጣም አመሰግናለሁ ወንድሜ። ሄሎ አንድ ሰው መጥቷል፣ ቶሎ ኑ እንድናሳውለው። አስገብቼዋለሁ፣ ምግብ ምናምን ልሰጥህ ብዬ አስገብቼዋለሁ። ቶሎ ኑና እንድናሳውለው። አዎ ገመድ ምናምን ይዛችሁ ማሰሪያ አፍጥነው።